ታውቃላችሁ? አብዛኛው ሰው የሚኖረው ሰው ምን ይለኛል እንደዚህ ባደርግ እንትና ምን ይለኛል በሚለው ዓለም ውስጥ ነው። ግን ደግሞ በጣም የተሳሳተነው ነገር ሰዎች ምንም ብታደርግ አንተ ብታብድ አይደለም ብትቀውስ ብትሞት ምንም ኬር አይሰጣቸውም። ቢያንስ በቃ አንተ ሞተህ እንኳን ቢያለቅሱ ለአንድ ሰዓት ወይም ደግሞ ለደቂቃ ወይም ደግሞ ለቀን ወይም ደግሞ ለቀናት ሊሆን ይችላል። ከአንድ ሳምንት በኋላ ኦልሬዲ ትተውሃል። ቀብሮ እንኳን ተመልሶ ያንተን መሞት ረስቶ ሲመለስ የሚስቅ ሰው ነው ያለው እና ሰው ምን ይለኛል በሚለው ዓለም ውስጥ አትታሰሩ ለማለት ፈልጌ ነው። ምክንያቱም የምትኖሩት የራሳችሁን ላይፍ ብቻ ነው፣ የራሳችሁን ህይወት ብቻ ነው። ማንም ሰው ስለ እናንተ ላይፍ ኬር አይሰጠውም፣ ማንም ግድ አይሰጠውም። አንተን አይቶ ለደቂቃ እንደዚህ ነው በቃ ለደቂቃ እንኳን ለሰከንድ እንኳን ቢያስብህ ነው። ከዛ በኋላ ምንም ላንተ ስላንተ ህይወት ምንም አያስብም። ምክንያቱም የራሱ ጭንቀት አለው፣ የራሱ ህይወት አለው። ስላንተ የሚያስብበት ደቂቃና ሰዓት እንኳን የለውም። ሶ ለምን ብላችሁ ነው የምትጨነቁት? ፈታ በሉ ለማለት ያለው። ቴንክ ዩ